ህይወት ከባድ ለሆነብን ወጣቶች ምን ትመክረናለህ? ዘርዘር ቢኖረው የተሻለ ነበር። ምክንያቱም ከምን አንጻር ነው ከባድ የሆነው? ከኢኮኖሚው አንጻር ነው ወይ በወጣትነት ሰዎች ከሚፈተኑባቸው የዲን ፈተናዎች አንጻር ነው ወይስ ሌሎች ነገሮች ናቸው? ግልጽ አይደለም። በየትኛው እናገኙት እሱ ይሻላል? የመጀመሪያ ብዙ ያው እኔ ኢኮኖሚስትም አይደለሁም ግን አብሽር ሰባዱ ከማለት ውጭ ብዙ ነገር ይታያል። ህይወት ከባድ ለሆነበት ሲባል ከዲን አንጻር በወጣትነት በአሁኑ ዘመን ሰዎችን ትክክለኛው አቋም ብሎም በዲን ላይ ከመጽናት ከሚያዘናጉና እንዲያፈነግጡ ከሚገፋፉ ተጽዕኖ አሳዳሪ ምክንያቶች ከመብዛታቸው አንጻር ጥያቄ ከሆነ እንደሚታወቀው በሁሉም ዘመን ያው ፈተናዎች ይኖራሉ። ነገር ግን አሁን ባለንበት ምናልባት የመጨረሻው ሊባል በሚችለው ዘመን ላይ ፈተናዎች ከመብዛታቸው አልፎ የተለመዱ ሆነዋል ማለት ይቻላል። መልእክተኛችን አለይሂ ሰላቱ ወሰላም በነገራችን ላይ ይህንን አስቀድመው ተንብየዋል። አላህ ባሳወቃቸው ወህይ መሰረት ማለት እና ستكون فتن فيقول المؤمن هذه مهلكتي ثم تنفجر وتجيء الفتن فيقول المؤمن هذه إلى ፊተኖች ይመጣሉ ወደፊት የሐዲስ መግቢያ ላይ ወደፊትም የተነበዩ እንደሆነ የሚያሳይ ነገር አለ እና ወደፊት ፈተናዎች ይነባበራሉ እና ፈተና በመጣ ቁጥር በቃ በዚህ ፈተና እኔ መጥፋት ነው እያለ ሙእሚን ይጨነቃል። ምክንያቱም ሙእሚን የሚያሳስበው አጣዋለሁ ብሎ የሚሰጋለት አንጡራ ሀብቱ ዲኑ وذلك في صحيح البخاري من حيث بسعيد الفجر يوشك أن يكون خير مال المسلم غنما يتبع به أو يتبع بها شعف الجبال ومواقع القطر أو القطر يفر بدينه من الفتن የአንድ ሰው ሙስሊም የሆነ ሰው የተሻለ ንብረት የሚባለው ወይ በጎይ ፍየል ሊሆን ይደርሳል። ለምን? ከሰዎች ጋር ላለመቀላቀል በመሸሽ የተነሳ ነው። ምንም ፈተና የሚሸፈው ፈተና ግልጽ ነው። ይህ شعف الجبال ومواقع القطر የተራራ ጫፎችን ዝናብ የሚገኝባቸውን የዝናብ ነጠብጣብ የሚያገኝበትን ቦታ ሁሉ እያፈላለገ መኖር ጀምሯል። ለዚህ ሁሉ ያበቃው ምንድነው? የፍር ዲን ይላል ዲንን ይዞ ከተፈተና ለመሸሽ እንዲህ አይነት ጊዜ ይመጣል ያለው መልእክተኛችን አለይሂ ሰላቱ ወሰላም። እና ይህንን ከተረዳ በሐቂቃ ሰዎች ከፈተና ለመዳን ሊወስዷቸው የሚገቡ የመፍትሄ እርምጃዎች አሉ። ከእነሱ መካከል ሁሉ ጠቀስ የሚገባው የመጀመሪያው ዱዓ ነው። አንድ ሰው በራሱ ችሎታ በራሱ ብልሃት ብቻ ከፈተና ሊርቀች አላህ የጠበቀው ሀብት ነው ይሰጥ። ሰዎች በራሳቸው በዚህ አይነት ሁኔታ ላይ በፍጹም ሊተማመኑ አይገባም። ነገር ግን አላህ የጠበቀው ከፊትና ያዳነው ብቻ ነው። ይህንን አውቆ እጅን ወደ አላህ ማንሳት የመጀመሪያው አይነተኛ ምክንያት መልእክተኛችን አለይሂ ሰላቱ ወሰላም እሳቸው ሆነው ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ አንተ ልቦችን የምትገለባበጠው ጌታ ሆይ ሰብት ቀልቢ ዐላ ዲኒክ ይሉናል። ዲንህ ላይ ልቤን አጽናልኝ ያለ አላህ ሱብሓነሁ ወተዓላ ይማጸናል።